ሰላም እንዴት ናችሁ ቤተሰቦች? እንደምን አላችሁ? እንደምን ከረማችሁ? ሳምንቱ እንዴት ነበረ? ዛሬም እንግዲህ የእናንተን ፍላጎት የእናንተን ኮሜንቶች አይተን ይኸው ዛሬም ፕሮግራሞቻችንን ሞቅ ደመቅ አድርገን ልንጀምር ነው። ያው እስከ መጨረሻ እንደምትቆዩ ባለሙሉ ተስፋ ነን። እስካሁን ባለው ኤፒሶዶች ድረስ ከኛ ጋር አብራችሁ ስላላችሁ ከልብ እናመሰግናለን። የዛሬውንም ደግሞ ለየት ያለ ፕሮግራም እስከ መጨረሻ ይሁት። ስለ ከምባታ እያወቅን የማናውቀውን እናውቃለን፣ ያወቅነውም ደግሞ እናስታውሳለን። እንዲህ እያለን እስከ መጨረሻው እንቆያለን። እንወዳቸዋለን። ታንክ ዩ። እሺ፣ ሰላም ነው? እግዚአብሔር ይመስገን። ስምህንና የት እንደምትኖር ንገረን። በጆሬ ዱራሜ ጆሬ በሚባልበት ከተማ ውስጥ ነው። ስሜ ተገኝ ተስፋዬ ምረቱ እባላለሁ። እዚህ ዱራሜ ነው የምኖረው። ስሜ ዘላለም ሰጡ እባላለሁ። ሀዲያ ዞን ቡና ወረዳ ላይ። ማቴዎስ በዱራሜ ነው የምኖረው። ብሩክ ማርቆስ። ስሜ የት ነው የምትኖረው? ዱራሜ ነው። ለከምባታ አንዳንድ ጥያቄዎች ልጠይቅ ነበር፣ ፈቃደኛ ነህ? አዎ፣ የምችለውን ለመመለስ ፈቃደኛ ነኝ። ያው እንተጋገዛለን። እሺ። የመጀመሪያ ጥያቄ በከምባታ ዞን በዱራሜ ከተማ የሚመረት እርጎ አለ እና የእርጎ ስም ምንድን ነው? የእርጎ ስም አልተረዳሁም። እርጎ አለ አይደል? ታሽጎ የሚሸጥ እርጎ አለ ዱራሜ ውስጥ። እንግዲህ ነኝ፣ ይቅርታ። አንበሪቾ እርጎ ጠጥተህ ታውቃለህ? ጠጥቻለሁ። እሺ። ብዙ ጊዜ አልመጣሁምና ዛሬ ዱራሜ ማምጣት አዲስ ነው። እርጎ ስም ረስቻለሁ፣ ብቻ ወደዛ አካባቢ ነው። አዎ። እሺ፣ ጠጥተህ ታውቃለህ? እርጎ አላውቅም። እንሄዳለን ብለን በቃ አብረን እንሄዳለን። አላውቅም። እርጎ ጠጥተህ ታውቃለህ? አላውቅም። ሁለተኛ ጥያቄ የከምባትኛ ቋንቋ እስከ ስንተኛ ክፍል ድረስ ይሰጣል? እስከ አምስተኛ ክፍል። እኔ እስከ 12ኛ ተምራለሁ። እስከ 12 ብለን እንያዘው። ያው እንግዲህ በፊቱ አላውቅም፣ ግን እኔ እስከ 12 ስለተማርክ እስከ 12 ብዬ ያዝ። መምህራኖቹ የት ተምረው ነው የሚያስተምሩት? አላውቅም፣ እንግዲህ አላውቅም። በርግጥ ያው እስከ 12 ከሆነ 12 ተምሮ ነው 12ኛ የሚያስተምሩት። እዛ ነው የሚሆነው። እስከ ስንት እንዳለ አላውቅም፣ ግን እንደዛ ይመስለኛል። ኦልሞስት እኔ ያቆይ የሚመስለኝ እስከ 8 ወይ እስከ 12 ነው። እስከ 12 የተማሩ መምህራን እንዴት ነው 12ኛ ክፍል? አይ እስከ 8 ቋንቋ ትምህርት እስከ 8 እንደሚሰጥ ነው ያውቃለሁ። አገረኛ እስከ 8 ስለሚሰጥ ትንሽ በድሮ እስከ 8 አሁን እስከ 12 መሰለኝ። ኦኬ። ወ10 12 መምህራኖች የት ተምረው ነው የሚያስተምሩት? ዱራሜ ወይም ወሰና ካምፓስ። አይ ስልህ አሁን ለምሳሌ እስከ 12 ካለ አንድ አስተማሪ እስከ 12 ተምሮ ነው የሚያስተምረው ማለት ነው። ኦኬ። 12 ሳይሆን እስከ ካምፓስ ይማራል። በነገራችን ላይ ወይ ኮሌጅ ላይ አለ። ለምሳሌ ዱራሜ ካምፓስ አለ፣ ወይም ወሰና ዩኒቨርሲቲ ዋቸሞ ዩኒቨርሲቲ ማለት ነው። በዛ ውስጥ ይሰጣል ብዬ ያው እመናለሁ። የከምባተኛ ትምህርት 12 ድረስ የአስተማሪዎቹ እስከ ስንት ተምሮ ነው የሚያስተምሩት? እንጃ። እስከ 12 ተምሮ። ሶስተኛ ጥያቄ በአምበሪቾ ተራራ ጥር 11 ላይ የሚደረግ መንፈሳዊ ኮንፈረንስ አለ። የዘንድሮ ለስንተኛ ጊዜ ነው? ይደረግ ነበር፣ ግን ስንተኛ ዙር እንደሆነ አልተረዳሁም። ኦኬ። ሄደህ ታውቃለህ? አዎ፣ በፊት ይሄድ ነበር። ከቅርብ ጊዜ ወዲህ አልሄድኩኝም። የዘንድሮስ እንዴት ነው? የዘንድሮን የጌታ ፈቃድ ቢሆን ለማሄድ ይፈልጋል። አይ ቲንክ 27ኛ ጊዜ 16ኛ ሄደህ ታውቃለህ? እዛ እጄ አላውቅም። እኔ ሌላ እምነት ተከታይ ስለሆነ እጄ አላውቅም፣ ግን እንዲህ ሲሉኝ ይሰማው ነበር። ለ17ኛ ጊዜ ነው መሰለኝ። 17 ብቻ 27ኛ ጊዜ ሄደህ ታውቃለህ? ሁለቴ ሄጃለሁ። እንዴት ነው ጉዞ ታዲያ? በጣም ይከብዳል እስክደርስ ያለው። በጣም ይከብዳል። መሀል ደርሼ ልመለስ ነበር የሆነ ጊዜ ህፃን ነበርኩ። ኦኬ። እንዲህ የሆነ ድጋሚ ሄድካ? ሄጃለሁ። በጣም ደስ ስለምን ማለት ነው። ሶስተኛ ጥያቄ የከምባታ ተወላጅ ሆነው በቅዱስ ጊዮርጊስ ክለብና እንዲሁም ደግሞ በብሔራዊ ቡድን የተጫወተ የከምባታ ተወላጅ ተጫዋች ማን ነው? አዲስ ነው። ይቅርታ። ይሄ ምንም ጥርጥር የለም። አዳነ ግርማ።
ብዙ ጊዜ ተቋሰልበት ምን ተጫዋች እግር ኳስ ተጫዋች አዳነ ግርማ በትክክል መልሰዋል። እሺ እንዴት ናችሁ ፋሚሊ? እስካሁን በነበሩ ጥያቄዎችና መልሶቻቸው ላይ እየተማራችሁ እየተዝናናችሁ እንደሆነ ባለሙሉ ተስፋ ነን። የዛሬን ፕሮግራም እንደዚህ አድርገን እየቀጠልን ነው። አሁንም ይቀጥላል እስከ መጨረሻው ድረስ በትዕግስት ጠብቁን። አዝናኝ ነው፣ አስተማሪም ነው። ስለ ከምባታም የሆነ ነገር እያወቅን ነው። ብቻ እስከ መጨረሻው ቆዩ። እኔም መጨረሻ ላይ ተመልሼ እመጣለሁ። በቃ እንወዳችኋለን። እስከዛ ላይክ እያደረጋችሁ ኮሜንት ላይ ደግሞ ሀሳብ አስተያየታችሁን እየጻፋችሁ ጠብቁ። ታንክ ዩ። በመጨረሻ ስለ ከምባታ ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥ። እንግዲህ ለከምባታ ሰላም እንዲሆን እመኛለሁ። እንግዲህ በዚህ ዘመኑ ደግሞ መጨረሻ እየሆነ ባለበት ጊዜ ውስጥ ሰው የወደደውን እያደረገ እግዚአብሔርን እያሳዘነ ባለበት ጊዜ ስለሆነ ዘመኑም ደግሞ ደስ የማሰኝበት ጊዜ ስለሆነ በዚህ በአስቸጋሪ ዘመን ጌታን ከውስጡ አያመልክም ሰው። ያምልኮት መልክ አላቸው ኃይሉን ግን ክደዋል ይላል። ስለዚህ በውስጡ እግዚአብሔርን የሚያመልክ ሰው የሌለበት ጊዜ ነው። በአፉ ደግሞ እግዚአብሔርን የሚያመልክ ይመስላል። ብዙ ሰው ቸርችን የሚገባ ይመስላል። እግዚአብሔር በሚያውቀው አቅጣጫ ደግሞ በልቡ ከእግዚአብሔር እና ከእግዚአብሔር ሐሳብ የራቃ ነው የዘመኑ ሰው። ስለዚህ የእግዚአብሔር ወደ እግዚአብሔር ዓላማ ቢገባና በእምነቱ ጸንቶ የቆመ ሰው እንዲሆን እመኛለሁ። እሺ እናመሰግናለን። በጣም ቴንክ ዩ እናመሰግናለን። ኦኬ ከምባታ ማስተላለፍ የምፈልገው ነገር ቢኖር በርግጥ ከምባታ ማለት ጥሩ ብሔረሰብ ነው። ብዙ ነገር አለበት። ማንኛውም ሰው መጥቶ ቢጎበኝ ደስ ይላል። ለምሳሌ ላይክ እንደ አምባሪቾ 777 እዚህ ከተማ ውስጥ ብቻ ብዙ ቦታ አለና መጥቶ ሀገሪቱን ቢጎበኝ አሪፍ ነው ብዬ አስባለሁ። እሺ እናመሰግናለን። ቴንክ ዩ። ያው ብቻ ሰው ከሆነ ሁሉም ሰው ነው። ያው የራሱን የሆነ ቋንቋ አለ፣ የራሱ የሆነ ባህል አለ፣ የራሱ የሆነ ካልቸር አለ። የአንድ ሰው የራሱን ባህሉን ካልቸሩን ማሳደግ ያው ባለው ሲቹዌሽን እሱ እንደ አንድ ሀገር ራሱን ማምራት ይችላል። እንደ አንድ ዜጋ እሱ የራሱን ስራ መስራት ይችላል። ያው ቢያንስ እስከዛ ያየው ትልቅ ላይ ያው ጥሩ ፖዚሽን ላይ አይቻለሁ። ከዛ እኔም ተምሬያለሁ። ያው በዛ ብትቀጥሉ ይሻላል ብዬ አስባለሁ። እሺ እናመሰግናለን። ታንክ ዩ። ለከምባታ ማስተላለፍ የሚፈልገው መልእክት እንደው ጥሩ ጥያቄ ነው። አንድ ነው ለስራ እንትጋ መፈላለግ ይቅርበን ወይም መሳሳብ ይቅርበን። አንድ ነው ዋናው ዩኒቲ ኢዝ አንድነት ኃይል ነው የሚለው ቃል አለ አይደል? በዛ እንቁም እንጂ አንፈላለግ አንሳሳቢ ነው። ይሄ መልእክት ነው እኔ ማስተላለፍ ፈልገው። እሺ እናመሰግናለን። ታንክ ዩ በጣም አመሰግናለን። መልእክት የለም። አራተውስት የለም ነው ተወናል። እሺ ታንክ ዩ። እሺ እንዴት ናችሁ ፋሚሊ? እስካሁን በነበሩ ጥያቄዎችና መልሶቻቸው ላይ እየተማራችሁ እየተዝናናችሁ እንደሆነ ባለሙሉ ተስፋ ነን። የዛሬን ፕሮግራም እንደዚህ አድርገን እየቀጠልን ነው። አሁንም ይቀጥላል እስከ መጨረሻው ድረስ በትዕግስት ጠብቁን። አዝናኝ ነው፣ አስተማሪም ነው። ስለ ከምባታም የሆነ ነገር እያወቅን ነው። ብቻ እስከ መጨረሻው ቆዩ። እኔም መጨረሻ ላይ ተመልሼ እመጣለሁ። በቃ እንወዳችኋለን። እስከዛ ላይክ እያደረጋችሁ ኮሜንት ላይ ደግሞ ሀሳብ አስተያየታችሁን እየጻፋችሁ ጠብቁ። ታንክ ዩ